ስማ ወንድሜ፣ እዚህ ቻናል ላይ ብዙ ጊዜ ቪዲዮችን ፖስት አላደርግም፣ ግን ዛሬ እስቲ አንዳንድ ነገሮችን ልበል። አይ ቲንክ እዚህ ቪዲዮ ላይ ፖስት ካረኩ አንድ ሳምንት አይ ቲንክ እንደዛ ሆኖኛልና በጣም የኔ ሰፖርት የሚያስፈልጋችሁ ሰዎች አላችሁ፣ የኔ እገዛ የሚያስፈልጋችሁ ሰዎች አላችሁ። ግን በጣም ቢዚ ስለመሆን ነው ቪዲዮ ፖስት የማላደርገው። ግን ዛሬ አይመር ውስጥ የመጣልኝን አንድ መልእክት ልንገርህ ወንድሜ። ሰማኝ። የሆነ የምታስበው ነገር አለ አይደለ? የምታቀደው ነገር አለ። ሁሉም ሰው አንተ ብቻ አይደለም፣ ሁላችሁም የሆነ መስራት የምትፈልጉት ነገር አለ፣ መጀመር የምትፈልጉት ነገር አለ፣ ማሳካት የምትፈልጉት ነገር አለ። ግን አንድ ችግር አለ። እሱም ምንድነው? ገንዘብ የላችሁም። ሰፖርት የሚያደርጋችሁ ሰው የለም፣ የሚያግዛችሁ ሰው የለም፣ አጠገባችሁ ሆኖ ጎበዝ በርቱ የሚላችሁ ሰው የለም። በእርግጠኝነት እንደዚህ ሰፖርት የሚያደርጋችሁ ሰው የለም። እና ይኸውላችሁ ሁላችሁም አዳምጡኝ። ባላችሁ ነገር ጀምሩ። ሁላችሁም ባላችሁ ነገር ጀምሩ። ትልቅ ነገር አትጠብቁ። ትልቅ ነገር የምትጠብቁ ከሆነ መቼም አትጀምሩ። ምክንያቱም አሁን ባላችሁ ነገር የማትጀምሩ ከሆነ በኋላ ላይ ቢኖራችሁም ያንን ነገር አትጀምሩትም። ስለዚህ በቻላችሁት መጠን ባላችሁ ነገር ጀምሩ። ሰበብ አትደርድሩ፣ ምክንያት አትደርድሩ። አይ ገንዘብ ያስፈልገኛል፣ አይ ፒሲ ያስፈልገኛል፣ አይ ማይክ ያስፈልገኛል፣ አይ ውድ ካሜራ ያስፈልገኛል፣ አይ ሰው እኮ ያስፈልገኛል። እንደዚህ የምትሉ ከሆነ ጋይሶችዬ፣ እንደዚህ የምትሉ ከሆነ መቼም ያንን ነገር አትጀምሩትም። የእናንተን መንገድ አላውቀውም፣ ምን ማሳካት እንደምትፈልጉ አላውቅም። ግን ያ ነገር የሚሳካው ያ ነገር የሚፈጠረው አሁን ስትጀምሩ ነው። አሁን ያንን ነገር ስታረጉት ነው። አሁን ያንን ነገር ባላችሁ አቅም ስትጀምሩት ነው። እየሰማችሁ ነው አይደለ? እስከ ዛሬ እጀምረዋለሁ፣ አረጋለሁ፣ እሰራዋለሁ ብላችሁ ግን እስካሁን አልሰራችሁትም። እስቲ ራሳችሁን ጠይቁት። እስቲ ለምንድን ነው እስካሁን ያልጀመራችሁት? ለምን? አቅም የለኝም ብላችሁ ታስቡት ወይስ የሰው እገዛ የለኝም ብላችሁ ነው የምታስቡት? እስቲ ወደኋላ ተመልሳችሁ አስቡት። እስካሁን ለምንድን ያልጀመራችሁት? ያልጀመራችሁበት ምክንያት እናንተ ውስጥ አይምሯችሁ ውስጥ የሆነ ሰው አለ፣ የሆነ ሁለተኛ ሰው አለ። አንደኛው ሰው እናንተ ናችሁ። አንደኛው ሰው ደግሞ ቆይ ሌላ ጊዜ፣ ቆይ ከሳምንት በኋላ፣ ከወር፣ ከዓመት በኋላ የሚላችሁ ያንድን ድምጽ መስማት የለባችሁም። ባይዘው አይምሯችሁ ውስጥ ሁለት አይነት ድምጽ አለ። አንደኛው ድምጽ ማለት ነው በጧት እንዳትነሱ፣ ያንን ነገር እንዳስጀምሩት፣ እንድትሰንፉ፣ ሰበብ እንድትደረድሩ፣ መጥፎ ነገር እንድታደርጉ፣ ዝሙት እንድታስቡ የሚያረጋችሁ ድምጽ ነው። ሌላኛው ድምጽ አለ። ሁሉም ሰው ከዛ ድምጽ ነው መራቅ የሚፈልገው። ያኛው ድምጽ ምን ይላል መሰላችሁ? በጧት እንድትነሱ፣ ያንን ነገር እንድታደርጉት፣ ዲሲፕሊን ሆናችሁ አንድ ነገር ላይ እንድትቆዩ። ግን ሁላችሁም ከዛ ድምጽ ነው እየራቃችሁ ያላችሁት። ከዛ ድምጽ ነው እየሸሻችሁ ያላችሁት። ያ ድምጽ ነው የሚያስፈልጋችሁ። ያንን ድምጽ ነው መስማት ያለባችሁ። ያንን ድምጽ ነው ወደ ህይወታችሁ ማስገባት ያለባችሁ። እኔ ቅድም ነግሬያችኋለሁ፣ ስለናንተ ህይወት ምንም አላቅ ምንም። ግን ጋይዞችዬ እኔ ጋር የሚፈታተንኝ ነገር እናንተ ጋር በእርግጠኝነት ስላለ ነው ይሄን ነገር እየነገርኳችሁ ያለሁት ነገር። ይሄን ነገር የምነግራችሁ ህይወታችንን እንዳንቀይር የሚያደርገን መጥፎ ድምጽ አይምሯችን ውስጥ አለ። ያንን ድምጽ ዝም ማታስብሉት ከሆነ፣ ያንን ድምጽ ኢግኖር ማታረጉት ከሆነ፣ ያንን ድምጽ ከህይወታችሁ ወይ ደግሞ ከአስተሳሰባችሁ የማታወጡት ከሆነ ማለት ነው አዝናለሁ ጋይዞችዬ፣ አዝናለሁ። ሁሌም ያላችሁበት ህይወት ውስጥ፣ ያላችሁበት አስተሳሰብ ውስጥ፣ ያላችሁበት ችግር ውስጥ የምትቀመጡት ግዴታ ያለባችሁን ችግር ያለባችሁን ነገር ማስወገድ አለባችሁ። ያንን ድምጽ ዝም ማስባል አለባችሁ። ባላችሁ ነገር ጀምሩ። ባላችሁ አቅም ጀምሩ። ትልቅ ነገር አትጠብቁ። አንድ እውነት አለ። እሱ ምንድነው? ማንም ሰው ያግዛችሁ። ማንም ሰው የሰው እርዳታ ለማግኘት አትሞክሩ። ሁሉንም ነገር በራሳችሁ ለመስራት ሞክሩ። ከቤተሰብ እርዳታ አትጠብቁ። ከጓደኞቻችሁ ወይም ከማታውቁት ሰው ወይም ሶሻል ሚዲያ ላይ ሰዎችን አትጠብቁ። እነዛ ሰዎች የራሳቸው ችግር አለባቸው፣ የራሳቸው ህይወት አለባቸው፣ የራሳቸው ትልቅ
ቢዝነስ አለባቸው። ስለናንተ አይጨነቁም፣ ስለናንተ አያስቡ። ቢያስቡ ቤተሰቦቻችሁ ብቻ ናቸው የሚያስቡት። ግን እነሱም እንድትማሩ ነው እንጂ የሚፈልጉት እንድትሰሩ አይፈልጉም። ስለዚህ የሚያግዛችሁና ሰፖርት የሚያረጋችሁ ሰው የለም። ለምንድን ነው ይህን ነገር ተረድታችሁ ያንን ነገር ማትጀምሩት? ለምንድን ነው በራሳችሁ የምትቀልዱት? ለምንድን ነው እዛ አይምሯችሁ ውስጥ ያለውን ድምፅ ዝም ማታስብሉት? ለምንድን ነው ነገ በኋላ ቆይ ምናምን አቅም የለኝም ገንዘብ የለኝም የምትሉት? ለምንድን ነው በአቅማችሁ ማትጀምሩት? አንድ ስልክ ካላችሁ ወይም የተወሰነ ገንዘብ ካላችሁ በዛ ነገር የሆነ ነገር መጀመር ትችላላችሁ። አሁን ጊዜው የቴክኖሎጂ ነው። በቲክቶክ ገንዘብ ማግኘት ትችላላችሁ። በዩቲዩብ፣ በቴሌግራም፣ በኢንስታግራም ወይም ደግሞ በተለያዩ ቢዝነሶች ወይም በቀን ስራ ብዙ መንገዶች አሉ፣ ብዙ አማራጮች አሉ። እነዛን አማራጮች ተጠቀሙባቸው። ስራ አትናቁ። ያገኛችሁትን ነገር ስሩ። በቀን እስቲ 200 ብር ማንም ይሰጣችሁ? ማን? ስለዚህ የምታገኙትን ደሞዝ አትናቁት። 100 ብርም ይሁን 200 ብርም ይሁን 500 ብርም ይሁን ያንን ገንዘብ እስካገኛችሁ ድረስ ያንን ስራ ስሩት። ለምን እንደዚህ እንዳልኳችሁ ታውቃላችሁ ጋይዞችዬ? አሁን የማትሰሩ ከሆነ አሁን ሰንፋችሁ ቤት ቁጭ የምትሉ ከሆነ አሁን ሰንፋችሁ ራሳችሁ ለማሻሻል የማትሞክሩ ከሆነ ለወደፊት መስራት ያስጠላችኋል። ወደፊት ላይ ሱስ ትጀምራላችሁ። ወደፊት ላይ መጥፎ የሆነ አስተሳሰብ ይኖራችኋል። እስቲ ወደ ውጭ ወጣ ብለህ እስቲ አንዳንድ ሰዎችን ያቸው እስቲ መንገድ ላይ ዓላማ የሌላቸው ፐርፐዝ የሌላቸው ቆይ እያሉ ጊዜያቸውን ያቃጠሉ ሰዎች ስንት ናቸው? ስንት ናቸው? እንደሚነገረኝ ስንት ናቸው? ንገሩኝ እስቲ ስንት ናቸው? ብዙ ሰው ማለት ነው መጥፎ ቦታ ላይ ደርሷል። ያን ነገር ባለመጀመራቸው ማለት ነው መጥፎ ቦታ ላይ ነው የወደቁት። መጥፎ ቦታ ላይ አንተም እንደዛ መሆን ትፈልጋለህ እንዴ ወንድሜ? አትፈልግማ? እናንተም እንደዛ መሆን ትፈልጋላችሁ እንዴ? አትፈልጉም አይደል? ታዲያ ለምንድን ነው ያንን ነገር የማትጀምሩት? ባላችሁ ነገር ለምንድን ነው የምትቀልዱት? የነገ ህይወታችሁ፣ የነገ ትዳራችሁ፣ የነገ ኑሯችሁ የሚስተካከለው አሁን በምትሰሩት ነገር በምትጀምሩት ነገር ነው። አሁን ምንም ነገር የማትሰሩ ከሆነ በኋላ ላይ እንዴት መኖር እንዳለባችሁ ይከብዳችኋል። አሁን ላይ ወደ ውጭ ወጣ ብላችሁ ስራ መስራት መልመድ አለባችሁ። ወደ ውጭ ወጣችሁ በኮንፊደንስ ሰዎችን ማውራት አለባችሁ። ወጣ ብላችሁ ሰዎችን ማናገር አለባችሁ። ሰፈር መዋላችሁን አቁሙ። ቤት መዋላችሁን አቁሙ። ከማይጠቅማችሁ ሰው ጋር መዋላችሁን አቁሙ። አይምሯችሁ ውስጥ ያለውን ሐሳብ ግደሉት። ነገ የሚባል ነገር የለም። አቅም የለኝም የሚባለውን ነገር አቁሙ። ሁሉንም ነገር አስወግዱት ከአይምሯችሁ ውስጥ። ሁሉም ነገር የምታወሩት ነገር ውሸት ነው። ያን ነገር ከፈለጋችሁ ተጋይቶች ጀምሩት። ይህንን ሐሳብ ዛሬ የተናገርኩት አብዛኛው ሰው ላይ ስላለ ነው። አብዛኛው ሰው በዚህ ነገር ተቸግሯል። አብዛኛው ሰው ባለው ነገር ስለማይጀምር ትልቅ ሐዘን ውስጥ ነው። ትልቅ ብስጭት ውስጥ ነው። ትልቅ ሱስ ውስጥ ነው። ወንድሜ እህቴ፣ ሁላችሁም ስሙኝ። ባላችሁ ነገር ጀምሩት። እመኑኝ፣ ባላችሁ ነገር ስትጀምሩት ያ ነገር ይሳካል። ኢማጂን የምታደርጉት ነገር ይመጣል። እናም ሁሌም አስታውሱልኝ፣ ሁሌም ሰፖርት አደርጋችኋለሁ፣ አጠገባችሁ ነኝ። የሚያስፈልጋችሁ ነገር ካለ በውስጥ መስመር አዋሩኝ፣ ቴሌግራም ላይ አዋሩኝ። እወዳችኋለሁ እና ያንን ነገር ጀምሩት። በራሳችሁ አትቀልዱ።